እንዴት ዋላችሁ? ቨርዥን 7 ስታዩ እንዴት በትንሹ ባክ ኦፊስ ላይ እንዴት ሪፖርቶችን እናያለን፣ እንዴት ሜኑዎችን አፕዴት እናደርጋለን፣ እንዴት ኤምፕሎዮችን ዌይተሮችን እንመዘግባለን የሚለውን ለማየት ያህል ነው በትንሹ። ስለዚህ ልክ ሊንኩን ሎጊን እንዳደረግን እዚህ ጋር አይደንቲፊኬሽን ነምበር አለ። አይደንቲፊኬሽን ነምበር ሚንስ ያ ማለት የቲን ነምበራችሁን የድርጅቱን ቲን ነምበር ካስገባን በኋላ የድርጅቱን ቲን ነምበር ካስገባን በኋላ ቬሪፋይ ሪሜምበር ብለን ቬሪፋይ እንለዋለን ማለት ነው። ቬሪፋይ ስንለው እንደዚህ ያመጣልናል። ዜን እዚህ ጋር ዩዘር ኔም አለ። ምናልባት አሁን እኔ እንትን ስለምጠቀም ስልካችሁን ከጠየቃችሁ ስልካችሁን አስገብታችሁ ኖቲፊኬሽን ስታመጡለት ያስገባችኋል። ግን አሁን እዚህ ጋር እኔ ዩዘር ኔም እና ፓስወርዳችሁን ልክላችኋለሁ። ሲኔት አድሚን ይሆናል ዩዘር ኔሜ። ዜን ፓስወርዴን አስገባለሁ። ከዛ ብራንቼን ፍላሚንጎ ከሆነ ፍላሚንጎ፣ ኤርፖርት ከሆነ ኤርፖርት፣ ሄድ ኦፊስ ከሆነ ሄድ ኦፊስ። ግን ብዙ ጊዜ ወደ ሄድ ኦፊስ የሆኑት ፍላሚንጎ ስለሆነ ፍላሚንጎ እንጠቀምና እንዲያስታውስ ከፈለኩ ሪሜምበር እለውና ሎጊን እለዋለሁ ማለት ነው። ሎጊን ስለው እንደዚህ አይነት ሆም ፔጅ ይመጣልኛል። ዜን ፓስወርዳችሁን መጀመሪያ ፕሮቴክት ማድረግ መቻል ስላለባችሁ ሴኪሪቲ ላይ ገብታችሁ ፓስወርዳችሁን መቀየር ትችላላችሁ። ሴኪሪቲ ላይ ገብታችሁ ኦልድ ፓስወርድ፣ ኒው ፓስወርድ፣ ከዛ ኮንፊርም ፓስወርድ አድርጋችሁ አፕላይ ካላችሁ በኋላ ሎጋት አድርጋችሁ መልሳችሁ ስገቡ ፓስወርዳችሁን በቀየራችሁት ፓስወርድ ይገባል ማለት ነው። ሌላው ያው ሪፖርቶች እንዴት እኔ የሚለው ነው። ሪፖርት ላይ እዚህ ጋር ሪፖርት የሚል አለ። የመጨረሻው ላይ ሪፖርት ላይ ሁሉ ማለት ስቶክ ማኔጅመንት አለ። ሴልስ ኤንድ ማርኬቲንግ እንከዋለን። ሴልሳችን ሪፖርት ለማየት ይህን ሴልስ ኤንድ ማርኬቲንግ ቮቸር ሪፖርት የሚለውን እነካለው ማለት ነው። ሴልስ ኤንድ ማርኬቲንግ ቮቸር ሪፖርት የሚለውን እነካለው። አፍተር ዛት ዜን እንደዚህ ይመጣል። አፍተር ዛት ማየት የፈለኩ ካሽ ሴልስን ከሆነ ካሽ ሴልስን ሰሌክት ሳደርጋ ሳጥኗን ቦክሷን ካሽ ሴልስን ክሊክ ሳደርግ እነዚህ ፎርማቶች ይመጣሉ። የተለያዩ ፎርማቶች ናቸው። ቤተር ኤፍኤንዲቪ ላይ ወይም ሌላ ላይ ያለ ሰው ቤተር የሚለው እንደዚህ አይነት ካታጎሪዎች ናቸው። ሁሉንም ከፍታችሁ ማየት ትችላላችሁ። እኔ መሆን አንዱን ነው የማሳያችሁ። ካታጎራይዝድን ሰመራይዝድ በአርቲክል እለዋለሁ። እዚህ ጋር ቀን አለ። ቀን ልክ ክሊክ ሳደርግ ቀን ላይ የትናንትና ለማየት የስተርዳይ ነው የምለው። ላስት 7 ዴይ 30 ዴይስ ከስተም ሬንጅ ዴት ሬንጅ ለማድረግ ከስተም ሬንጅ የሚለውን ነካና ልክ እንደምታዩት እዚህ ጋር ኦክቶበር እኔ ከኦክቶበር 1 ጀምሮ እስከ ኦክቶበር 30 ከሆነ እዚህ ጋር ኖቬምበር ነው የሚለው ኦክቶበር 31 ድረስ ያለውን ብዬ አፕላይ እለዋለሁ ማለት ነው። አፕላይ ካልኩት በኋላ እዚህ ጋር ቀኑ 11/25 10/31 25 ይላል። ሌላው በብራንች እመርጣለሁ። የትኛውን ብራንች ነው ማየት? ፍላሚንጎን ከሆነ ፍላሚንጎን፣ ኤሪፖርትን ከሆነ ኤሪፖርት። ሁለቱንም በአንድ ላይ ማየት ከፈለግን ብራንች መምረጥ አይጠበቅብንም። ስለዚህ በዚህ አይነት መልኩ ልክ እንመርጥና እዚህ ጋር ከላይ ሾው የሚለውን ክሊክ አድርገን ሾው እንለዋለን ማለት ነው። ሾው ስንለው ሪፖርት እንደዚህ አድርጎ ያመጣልናል ማለት ነው። ያው በቴስት ነው ዛሬ ቴስት ስለነበር የነበረው 0.90 ሳንቲም እና ከነ ግራንድ ፎታሉ ቤቨሬጅ ፒውርሊ ኮፊ ፉድ ብሬክፋስት ከዛ አይተሙን አድርጎ ያመጣልናል። ይሄ አንዱ ፎርማት ነው። በሌላ አይነት ፎርማትም እንዲያመጣ ከተፈለገ ሌላ አይነት ፎርማት ክሊክ አድርጋችሁ ሾው ትሉታላችሁ። በተፈለጋችሁት ፎርማት እንዲህ እያደረገ ያመጣላችኋል። በፈለጋችሁት ፎርማት በቻይልድ ካታጎሪው በፓረንት ካታጎሪው ያደርጋችሁ ሁሉንም ማየት ትችላላችሁ ማለት ነው። በእንደዚህ አይነት መልኩ ሪፖርቱን ማየት ትችላላችሁ ማለት ነው። እንደዚሁ ካፒቴን ኦርደር የማያስፈልጉ ካፒቴን ኦርደር ይሄኛውን አንቲክ አድርጋችሁ መልሳችሁ ማለት ነው። እንደዛው ክሬዲት ማየት ከፈለጋችሁ ክሬዲት ታያላችሁ ማለት ነው። ሌላው ደግሞ ፕሮዳክት ሜንቴናንስ ከሆነ እዚህ ጋር ጂኤስኤል ላይ ትመጣላችሁ። ከመጀመሪያ ሁለተኛው ጂኤስኤል ወይም ደግሞ እንደዚህ ስታደርጉት ጂኤስኤል ብሎ ይመጣል። ጂኤስኤልን ከዛ አርቲክል ከዛ ፕሮዳክት ዜን እዚህ ጋር ኒው ላለው
ዜን ኒው ካልኩ በኋላ እዚህ ጋር ከላይ የፈለግኩትን መምረጥ እችላለሁ። ኤግ አሁን ኤግዛምፕል ቴስት ከሆነ ቴስት ላለው ከዛ መርጠዋለሁ። ቴስት ፉድ ከሆነ ቴስት ፉድ ላለው እዚህ ጋር ፕራይሱ ዲፎልት ፕራይሱ የብር ፕራይሱ የፍላሚንጎ ነው። ይሄ 0.1 ነው። የቦሊውን ደግሞ እዚህ ጋር ቫሊዩ ላይ ገብቼ ማየት ይችላለሁ። ስንት ዶላር ነው? $0 ነው ማለት ነው። እዚህ ጋር ኖርማል ፕራይሱ $1 ነው ማለት ነው። ኤዲት ማድረግ ከፈለኩ ይቺን ራይት ክሊክ አድርግና እዚህ ጋር ያለችውን ፕራይስ ምን አደርጋታለሁ? አጠፋትና የፈለኩትን ፕራይስ እጨምራለሁ ማለት ነው። $2 ሆነ $2 ብዬ ሴቭ ብለዋለሁ ማለት ነው። ሴቭ ብለዋለሁ ማለት ነው። በእንደዚህ አይነት መልኩ ማኔጅ እናደርገዋለን ማለት ነው። ያው አሁን ግን ይህን ዶላር እንደዚህ ሳይሆን 0.1 ሊሆን ይችላል። 0.1 አድርጌ ሴቭ ብለዋለሁ ማለት ነው። በእንደዚህ አይነት መልኩ ማስተካከል እንችላለን ማለት ነው። አዲስ ከሆነ ደግሞ አዲስ ከሆነ ኒው ብለን እዚህ ጋር አዲስ ቴስት ከሆነ ቴስት ብዬ ዜን ካታጎሪ መርጣለሁ። ካታጎሪው የትኛው ላይ ፉድ ውስጥ ብሬክፋስት ውስጥ ነው ወይስ ፔስትሪ ላይ ነው ወይስ ግራብ ኤንድ ጎ ላይ ነው የትኛው ላይ ነው የሚለውን አሁን ኤግዛምፕል ግራብ ኤንድ ጎ ላይ ከሆነ ግራብ ኤንድ ጎ ላይ ያለና ዲፎልት ፕራይሱ የፍላሚንጎ ፕራይሱ ቢፎር ቫት ኤንድ ሰርቪስ ቻርጅ ያስገባለታለሁ ማለት ነው። 0.01 ሳንቲም ከሆነ 0.01 ሳንቲም ልና ካስገባው በኋላ ሴቭ እለዋለሁ ማለት ነው። ሴቭ ካልኩት በኋላ ምን ይመጣል? ቫሊዩ ላይ ይመጣል። ቫሊዩ ላይ ይመጣና ደግሞ የቦሌን ብራንች ኤሪፖርትን ብራንች ፕራይስ አስገባና ሰርቪስ ቻርጅ ይሰጠዋለሁ ማለት ነው። እዚህ ጋር ቴስት የሚል አለ። እዚህ ይመጣለሁ። ዜን ቫሊዩ ላይ ይገባለሁ። ኒው ብዬ እዚህ ጋር 0.01 ሳንቲም ከረንሲው ዶላር ነው። ታክ ታይፕ በፈለጋችሁት ማለት ኦርጋናይዜሽን ከሆነ በኦርጋናይዜሽን ኔት አረገውና ከዛ ሴሌክት ኦርጋናይዝ ኮንዛይን ዩኒት ይላል። ዜን ፍላሚንጎ ከሆነ ፍላሚንጎ፣ ኤሪፖርት ከሆነ ኤሪፖርት ልና ሴቭ ብለዋለሁ ማለት ነው። እዚህ ጋር ያው ኖርማል ፕራይስ ከሆነ ኖርማል ፕራይስ እንልና ሴቭ እንለዋለን ማለት ነው። ዜን እዚህ ጋር ይመጣል ማለት ነው። ዜን ሰርቪስ ቻርጁን ሳንረሳ ቫሊ ፋክተር ላይ ገብተን ኒው ብለን ሰርቪስ ቻርጅ አድ እናደርግለታለን ማለት ነው። እዚህ ጋር ሰርቪስ ቻርጅ ዲስክሪፕሽን ታይፑን ሰርቪስ ቻርጅ እና ይህን ኤስኤር ወይም ደግሞ ሰርቪስ ቻርጅ ብለን ሙሉ መጻፍ እንችላለን። ዜን ሴቭ እንላለን ማለት ነው። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ፕራይሱን አፕዴት ማድረግ እንችላለን ማለት ነው። ይሄን ይመስላል። አመሰግናለሁ።